ለፖሊሶቹም ብር ሰጠች፣ ለዶክተሮቹም ብር ሰጠች። ውጤቱን ቀየሩት። ሁሉንም በጉቦ ቀጠሩት። ባጃጅ ገጭቶኝ አላሳከመኝም። አሁን የገጨሁት ባጃጅም አልተያዘም፣ በቃ በዛው ጠፋ። ባጃጁ ገጨኝና እኔ እንዳሉ አሁን እንደ ድሮም ሲል አሁንም ሰው የለኝ በዛን ሰዓት ማለት ነው። ገጨኝና ለካ እሱ የሆነ ነገር ረጣለን ነገር አለ። እሱ እኔ ቤት ሰርተን እናስቀምጥሻለን ማዘር እንኳን አገኘን አንቺ የትነት ይባላል እና እኔ እንኳን አገኘሁሽ አንቺን እንጂ እኔ አሳክምሻለሁ ቤት ሰርተን እናስቀምጥሻለን እያለ እንኳን ቤት ሰርቶ ሊያስቀምጠኝ እንኳንስ ምን ሊለኝ አንድ አላሳከመኝ፣ አንድ ምን አላለኝ። ሄረር ሆስፒታል አስገቡኝ። ሄረር ሆስፒታል አስገብተው ሲያበቁ ግን ራጅ ተባለ፣ 11 ተባለ። እሱንም አላሳዩኝ። ለዶክተሩ እህቱ እየዞረች ለዶክተሩ ለምን አልከሰሱትም? እኔ መጀመሪያም ሰው የለኝም ተኝቻ ያለሁት ምን ነኝ? ማን ይክሰስ? ማንም ሮጦ ይክሰስ? አሁን በቃ ጠፍቷል ያለ እሱ በቃ እንደዛ እያለ እኔ አሳክማለሁ ምን እያለ ዶክተሩን ረጆታንም የራጁንም አላሳዩ ያስተራውንዱንም አላሳዩ። ዶክተሩ ይችን ታለ ወረቀት ወይዘሮ ትዕግስት አራቸውትም አስተራውንዱም ንጹህ ነው አለ። እሷ ብር ሰጣችሁ። አዲስ አበባ ሰው በይግባ እሱ 5 ማሰርም እያሉ እነሱም ግቤንም ምኔንም እያሉ እነሱ አስተማው አነሱኝ። በእነሱ አይለ መጨረሻ ላይ ተስብ ላይ ጎመን እየሸጥኩ እየኖርኩ ነበር። አሁን ተመልሶ አመመኝ። አሁን የእሱ ጉዳቴ መሬት ተቀምጬ መነሳት አልችልም። አሁን ከመሬት ከተቀመጥኩ መነሳት አልችልም። ይኸው ጉልበቴም አይችልም፣ እግሬም አይችልም መነሳት ናቸው። አጠቃላይ ልብሴንም ሰው አጥቦልኝ ነው ሁሉ አጠቃላይ ሰው ካልሆነልኝ እኔ ምንም የለኝም፣ ልጅም የለኝም፣ ምንም የለኝም፣ ዘመድም የለኝም። እችን ራሱ ጎመን ሲሸበት የምታውቀኝ ናት። እዛኝ የመጣኝ ለነፍሴ ብላ ነው። በየመንገዱ እያገኙ የሚሰጡኝ ሰዎች ነው። ለቤት ኪራይ ራሱ የጨመርኩ የምከፍለው ያለች የምከፍለው ራሱ እሱ ነው። እና ልጅ የለኝ ምን የለኝ። መንገዱ ወድቃል። ጎመኑንም እሸጣለሁ ብዬ እወጣለሁ። መንገድ ላይ መሄድ አቅተኛል። ተመልሼ እመጣለሁ። ሲያቅተኝም ተኝቼ አብዛኛውን ቤት ተኝቼ ነው የምውለው ያለ። ወይ ልጅ የለኝ፣ ውሃ ጠልቆም የሚሰጠኝ የለኝ። እና ይህን መነሻዬ ነው። ምንም የሌለ ሰው ነው። ቤት ኪራይ 4500 ብር ነው። ቤት የነበርኩበት ፈረሰና ወደዚህ መጣሁ። አሁን ያለሁበት ምን ላይ ሰው ብሎ እንዲሁኝ ሲያየኝ ግን እንዲሁኛ ልቄ ሳይስ አዲስ አበባ ሰው ልጅ ውጣለት ሴት ወንዱ እንችቢ ብሎ ነው የሚሰጠኝ። ቢብሎ የሚሰጠኝ ለቤት ኪራይ ነው የምከፍለው እየጨመርኩኝ ሌላ ሴት ልያልኩ ነው። ምን ሆኖ ነው ግንባሮትን? አሁን እምነት ቀብቻ እምነት ነው። ጠበልና እምነት ካላደረኩም አልጋው ላይ መውረድ። አሁን የኢትዮጵያ ሕዝብ ይህን ቪዲዮ በሁሉም ሶሻል ሚዲያ ይከታተላልና ምን እንዲያደርግሎት ይፈልጋሉ? እንዲረዱኝ እግረን ከፈየ መርማል መስራት ማቻልኩ ምን እንድረዳኝ አዲስ አበባ አዲስ አበባ ነው። ሀገሬ ጎንደር ነው። ከምንም በላይ ገንዘብ አትበል፣ ለጤናዬ መልሽ። እኔ በጤናዬ ነው ሁሉ ነገር የደረሰብኝ፣ ጤናዬ ነው። ጭብጥ ቆሎ በልቼ ጤነኛ ቢሆን 4ኛ ፎቅ ቀን ስራ ሰርቼ ነበር ከወንዶች ጋር ምኖር የነበር። ግን አሁን ግን እንኳን 4ኛ ፎቅ ነው ይችን መኪና መውጣት መውረድም አልችልም። ጤናን ይስጥህ አብዝቶ ለማንኛውም ለኢትዮጵያ ሰው በሙሉ ጤናውን ይስጠው።